እንኳን ወደዚህ የትንታኔ ዝግጅት መጣችሁ። ዛሬ ቀጥታ የምንገባው እጅግ ማራኪና አነጋጋሪ ወደ ሆነ አንድ የትንታኔ ሰነድ ነው። የሰነድ አምባገነኖች እንዴት የህዝብን አይን እያዩ በስውር ስልጣናቸውን እንደሚያደላድሉ የሚያጋልጥ የአምባገነኖች ስልት ወይም ፕሌቡክ ነው። እኛ እዚህ ማንኛውንም የፖለቲካ ወገን ሳንደግፍ ወይም ሳንነግፍ ምንጩ ላይ የቀረቡትን ሐሳቦች ብቻ በገለልተኝነት እናብራራለን። ዝግጁ ናችሁ? አብረን እንየው። እሺ፣ ሰነዱ የሚያነሳው ትልቁ መሰረታዊ ጥያቄ ይሄ ነው። ዛሬ ባለው የከፍተኛ ህዝባዊ ንቃተ ህሊና ዘመን መሪዎች አደባባይ ወጥተው እኔ ብቻ ልግዛችሁ ብለው በግልጽ መምጣት በማይችሉበት ጊዜ እንዴት ነው ስልጣናቸውን የሚያጠናክሩት? አሁን እኮ ኢንተርኔት አለ፣ መረጃ በሰከንድ ነው የሚሰራጨው። ታዲያ እነዚህ መሪዎች ይህንን የነቃ ህዝብ እንዴት ነው የሚያታልቱት? እንግዲህ ይህን በጥልቀት ለመረዳት የሰነዱን ትንታኔ በአምስት ዋና ዋና ክፍሎች ከፍለን እናየዋለን። አንደኛ፣ የመሪነት ቅዠት፣ ሁለተኛ፣ አታላይ የሆነው የስልጣን እርምጃ፣ ሶስተኛ፣ ከፋፍለህ ግዛ ስልት፣ አራተኛ፣ የፕሮፓጋንዳ ማሽን እና አምስተኛ፣ የዜጎች ኃላፊነት። ክፍል 1 የመሪነት ቅዠት በንቃተ ህሊና ዘመን መግዛት። ምን መሰላችሁ? ምንጩ እንደሚያስረዳው በዚህ ዘመን መድረክ ላይ ቆሞ ያለ ጥያቄ ተገዙኝ ብሎ ማወጅ ልክ እንደ እብደት ነው የሚቆጠረው። ምክንያቱም ወዲያውኑ ህዝባዊ አመፅን ይቀሰቅሳል። ስለዚህ ግልጽ ቁጥጥር ማድረግ ስለማይቻል አንዳንድ መሪዎች እጅግ ረቂቅ ወደሆነ የማታለል መንገድ ያመራሉ። የዘመኑ ጭቆና የሚለብሰው ካባ የተለየ ነው፣ ዋናው መሳሪያው ማታለል ነው ይለናል ሰነዱ። ቀጥሎ ወደምናየው ክፍል 2 ስንገባ አታላይ ሆነው የስልጣን እርምጃ፣ በድብቅ ስልጣንን መገንባት። ታዲያ ይሄ ድብቅ ጉዞ እንዴት ይጀምራል? ጽሑፉ 3 የተለዩ ደረጃዎችን ያስቀምጣል። የመጀመሪያው የህዝብን ብሶት ማስተጋባት እና እኛ ለእናንተ ደርሰናል ብሎ ማጨብጨብ ነው። ሁለተኛው ህዝቡ አዳኝ መጡልኝ ብሎ ሲደሰት እውነተኛውን አምባገነናዊ አጀንዳ ከዝግበሮች ጀርባ መደበቅ ነው። ሶስተኛው እና አደገኛው ደግሞ ማንም ሳያስተውል ጠንካራ ተቃዋሚዎችን በጸጥታ ማስወገድ ነው። እዚህ ጋር ሰነዱ የሚጠቀመው አንድ የሚገርም ዘይቤያዊ አገላለጽ አለ። መሪዎች ሰፊ ተቃውሞ እንዳይገጥማቸው ሲሉ እርምጃቸውን በቅቤ ይለውሱታል ይላል። ልክ መራራ መድኃኒትን በሱካር እንደምንሸፍነው ሁሉ እነሱም አፋኝ ተግባራቸውን ለስላሳ እና ህጋዊ አስመስለው ነው የሚያቀርቡት። ዓላማቸው ንቁ የሆነ የህብረተሰብ ክፍል ደርሶበት እስኪያጋልጣቸው ድረስ አብዛኛው ህዝብ ጉዳቱን እንዳይረዳው ማድረግ ነው። ክፍል 3 ከፋፍለህ ግዛ ስልት፣ የተገላጭነትን ክፍተት መጠቀም። እዚህ ላይ ነው እንግዲህ ዋናው የፖለቲካ ፕሮፓጋንዳ ጨዋታ የሚገባው። አንዴ ስልጣን ከያዙ በኋላ ያንን ስልጣን ለማቆየት ህብረተሰቡን ሆን ብለው ይከፋፍላሉ ይላል ምንጫችን። ኢላማ የሚያደርጉትም የሃይማኖት፣ የቋንቋ እና የባህል ልዩነቶችና ይሄም በቀላል የፕሮፓጋንዳ ምሳሌ ላስረዳችሁ። አስቡት፣ አንድ መንግስት በስውር የሬዲዮ ጣቢያ ከፍቶ አንዱን ብሔር እያሞገሰ ሌላውን ደግሞ ጠላት አስመስሎ ያሰራቸዋል። በሌላ በኩል ደግሞ ለተጠቃው ማህበረሰብ ሌላ ሚዲያ ከፍቶ ፍርሃትን ይነዛል። ውጤቱስ ሁለቱም ማህበረሰቦች እርስ በርሳቸው መፈራራት ይጀምራሉ። በመጨረሻም እነዚህ የተፈራሩት ማህበረሰቦች መሪውን እንደ ብቸኛ ጠባቂያቸው አድርገው ያዩታል እንጂ መቼም ቢሆን አብሮ በመተባበር በመሪው ላይ አያምፁም። እውነቱን ለመናገር ይሄ በአጋጣሚ የሚፈጠር ማህበራዊ ችግር አይደለም። ምንጩ አጥብቆ እንደሚሞግተው ይህ የተባባረ ተቃውሞ እንዳይኖር ሲባል ሆን ተብሎ በስሌት የሚሰራ ስልታዊ ተግባር ነው። በመሪዎች የሚፈጠር የምህንድስና ቀውስ ነው ብሎ ነው የሚያስቀምጠው። ወደ ክፍል 4 ስናልፍ የፕሮፓጋንዳ ማሽን፣ ትረካን መቆጣጠር። እንግዲህ ያንን ስር የሰደደ የመከፋፈል ስልት ለመሸፈን ማሽኑ ይከፈታል። በአደባባይና በሚያበረቀርቁ የቴሌቪዥን መስኮቶች ላይ ሁልጊዜ ስለ ብልጽግና፣ ሰላምና እድገት ይሰበካል። ይሄ የውሸት ገጽታው ነው። ከተጋረደው መጋረጃ ጀርባ ግን ጠንካራ ተቀናቃኞችን የማፈንና የማሳደድ ዘግናኝ እውነታ ይከናወናል። ይሄ የብርሃንና የጨለማ ያህል የራቀ ልዩነት የፕሮፓጋንዳ ማሽን ዋነኛ መገለጫ መሆኑን ነው ሰነዱ የሚያሳየው። ታዲያ አንዳንዴ ጉዱ ሲወጣ እና እውነታው ሲጋለጽ በዚህ ጊዜ ጨካኝ እርምጃቸውን በሚያታልል ቋንቋ ይከላከሉታል ይላል ጸሐፊው።
ጭቆናንና ጥቃትን በቀጥታ ከማመን ይልቅ ቃላትን ይቀይራሉ። ለምሳሌ ድርጊቱን እንደ የፍቅር አለንጋ ወይም የህብረተሰቡን ሰላም ለመጠበቅ እንደሚያስፈልግ የስርዓት ማስከበሪያ አስፈላጊ ብትር አድርጎ ያቀርቡታል። አፈናው አገርን የማዳን ቅዱስ ተግባር ተደርጎ እንዲሳል ይደረጋል ማለት ነው። ሌላው የፕሮፓጋንዳው ስልት ደግሞ የዲሞክራሲና የእድገት ስም በመጠቀም በከፍተኛ ወጪ ግዙፍ የውሸት ድራማዎችን ማዘጋጀት ነው። ለምሳሌ በመንግስት በጀት ግዙፍ የድጋፍ ሰልፍ ይዘጋጅና በሚዲያ ቀኑን ሙሉ ይተላለፋል። ለምን? የተለየ ሐሳብ ያለው ግለሰብ እኔ ብቻ ነኝ እንዴ የተለየሁት ብሎ ተስፋ እንዲቆርጥ ለማድረግ ነዋ። በተጨማሪም እውነተኛ ተቺዎችን በአንድ ቃል የአገርና የሕዝብ ብልጽግና ጠላት አድርጎ ይፈርጇቸዋል። እናም የመጨረሻው ክፍል 5 የዜጎች ኃላፊነት አዙሪቱን መስበር። ታዲያ መፍትሄውስ? የመረጃ ምንጫችን ይህንን ሁሉ አስፈሪ ችግር አብራርቶ ካስቀመጠ በኋላ መፍትሄውን በዜጎች እጅ ላይ ነው የሚጥለው። ዜጎች እነዚህን ድብቅ የማታለል ስልቶችና የመከፋፈል ሴራዎች በሚገባ ነቅተው ሊገነዘቡ ይገባል ይላል። መንግስት በሚያዘጋጃቸው የውሸት ድራማዎች ላይ ላለመሳተፍ መወሰን፣ እንዲሁም እነዚህን አካላት ወደፊት ዴሞክራሲያዊ ስርዓት እንዳይበክሉ ሙሉ በሙሉ ማግለል እጅግ ወሳኝ የዜጎች ኃላፊነት መሆኑን ነው ሰነዱ አበክሮ የሚያሳስበው። በመጨረሻም ይሄ ሰነድ ትልቅ የቤት ሥራ ነው የሚተውልን። እስቲ ሁላችንም ቆም ብለን እናስቡ። እነዚህ የተደበቁ የመከፋፈል ስልቶች፣ በቅቤ የተለወሱ እርምጃዎች እና ግዙፍ የፕሮፓጋንዳ ማሽኖች ዛሬ በዙሪያችን ባሉ የፖለቲካ መድረኮች ውስጥ እንዴት በስውር እየሰሩ ሊሆን ይችላል? በየቀኑ የምንሰማውን ተረካ ከተጠነሰሰ ፕሮፓጋንዳ እንዴት መለየት እንችላለን? እንድንከፋፈል የተወረወረልንን አጥንት ነክሰናል ወይስ ነክተናል? ይህ ሁላችንም በየዕለቱ ልንመረምረው የሚገባ አንገብጋቢ ጥያቄ ነው። ይህንን ማብራሪያ እስከ መጨረሻው አብራችሁን ሆናችሁ ስለተከታተላችሁ ከልብ እናመሰግናለን።